ሰላም እንዴት ናችሁ ቤተሰቦቼ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እስኪ እንደኔ እንደዚህ ቁርስ በየቀኑ የሚሰራ ማን ነው? የእውነት በየቀኑ ይሄ ቁርስ ነው ወይስ ምሳ ነው የሚባለው? እዚህ ጋር ለብናን አለ፣ እዚህ ጋር ቲማቲም አለ፣ እዚህ ጋር እንቁላል አለ። እንቁላል በቲማቲም እና በሽንኩርት ተሰራ። እዚህ ጋር ደግሞ ግሽጣ በማር አለ። እዚህ ጋር ኖርማል እንቁላል አለ። ይሄኛው ደግሞ ቺዝ ነገር ነው የሚበሉት። እዚህ እንቁላል አለ። እዚህ ጋር ደግሞ ድንች አለ። ይሄን ድንች በጣም ነው የሚጠቀመው፣ ስኳር ድንች ማለት ነው። ጥቅም አለው እንዴ? እስኪ የሚያውቅና እንገረኝ ማለት ነው። እዩት እንዴት እንደማያምር። እዚህ ጋር ደግሞ ኮብዝ አለ። እዚህ ጋር የሰራሁት ኮብዝ። እዚህ ጋር ሻይ ከረካ አለ። ይህ ሁሉ በጠዋት ነው የሚበሉት ማለት ነው። እዚህ ቤት በጣም የሚበሉት የሆኑት ማሻአላ። እስኪ እንደኔ የሚሰራ አለ እዚህ በየቀኑ ጠዋት ስልችት ነው የሚለው የሆኑት እና አስተያየት ስጡኝ፣ ሰብስክራይብ አድርጉኝ ዩቲዩብ ቻናሌ። በእናታችሁ እንደኔ አረብ ሀገር እየመረራችሁ እህት ወንድሞቼ ማለት ነው አበረታቱኝ በእናታችሁ። በእውነት መረር ብሎኛል፣ ለምን እንደሆነ አላውቅም። እና እንደዚህ ነው እላችኋለሁ። ይኸውልህ አሁን ሊያቀራርበው ነው።